ክረምትን በዚህ ካልወጣ ነው ማለት። ኧረ ብርዱ ዝናቡ እንዴት ይቻላል? ጀባ የእናቴ ልጅ ያዥ ይቅናሽ። አሜን። ያሰብሽው ይሳካልሽ። አሜን። ነይ አሜን ለሁላችን። ያለመጣሁልሽ ሽሮ ስለምትበይ አትችይው። አይሻልሽም? ጎመን አትችይው ድራማ ነው ግን። ኧረ ይሄ ራሱ ዝናቡ ራሱ ድራማ ሆኖ ትንሽ እህቴ ትጎጃለሽ። እሺ ይሄውን ቅድም ከዚህ አደረስ የት ሄድብን? እኛ አይደል? ኧረ እንዳለ ደፎት እንደው ለመሬት ነው መሰለኝ። ኖ ሻት አድርጎ ያውጣሽ። አታፍሩም? አታፍሩም ወይ? ከባድ ነው። እንዴት አንገበግባል የእናቴ ልጅ። ቶሎ ያዥ ቀበሮ አንሺ፣ አስገቢያ ሰጪ አንሹ፣ ገባ ወጣ ሰይ አንሹ። ይሄ ነገር ያዥ አንሹ እኮ ነው የምልሽ። ምን ላንሳ? ዛሬ ፈታ ማለት ነው። ፈታ ዛሬ አከልኪና አከልኪ አታደሹ አትተዩ እንደዚህ አድርገህ አንቺ ሰብሬብሽ፣ አንቺ ነው የምሰብርብሽ። አንቺ በለኪያ ዛሬ አከልኪ ዛሬ ይኸውልሽ፣ በእኔ እንዳታዝ። ብርዱ እኮ ነው ብርዱ። ትዝታ ብሎ የሆነ ሰው ቀሰቀሰና አሁን በሬዲዮ ስማ ትዝታችንን የሚያምርብሽ ትዝታችንን እናምጣልሽ፣ ትዝታ ይምጣልሽ ብለን እኮ ነው። እስኪ እንደዚህ ላንቺ ሻርታለች እኮ ነው። ሽሮ እንዳትበይ፣ ሽሮ ስለበላሽ ይበጠብጥሻል ብዬ እኮ ነው። ይበጠብጥሻል። እሺ ደግሞ ያን ተኛ በቃ ጠጡ፣ ጨርሳችሁ ጠጡ። እሺ ወይ በቃ ያዛተይ በቃ እንተዋለን። ተጫወቱ እንዴ ተጫወቱ። አንቺ ከሽ መስጠላ ግድ የለም ተጫወቱ። እሺ ተኝ በቃ መጣቁም ዛሬ አልተሳካም። መጣ አንቺ እፈት የላችሁ መልክ ያምጣ ንባልክ የምታመጪ ነው መሰለኝ። እፈት የላችሁ ወይ በኔ ፊት በዚህ ሰዓት ይቀራል። በጾም ይቀራል። በዚህ ሰዓት በጾም እኮ ይቀራል። እናት ነኝ። ይቀንጠጣ ይቀር ምን ማለት ነው? ወይ ተንገበገቡ ይቀር ይቀራል። ምን ማለት ነው? ይቀር እሺ ይቀራል። ይቀራል። እሺ ሳጨርሽ ምን ማለት ነው? ላውጣው ንቀት ነው አይደል? ንቀት ነው እንጂ አይደለም። ተስተካከለ እኮ ነው። ኮካ ልትሽ እንዴ? ለምን የዳሪ ስልክ አንሺ፣ የዳሪ ስልክ አታብጂኮ። እሺ ሄሎ፣ ሰላም ስልክ አርቆ በዚህ ተማለ አለ አላነሳም። በዚህ ማን ደወለ? እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን እመስላለሁ? አንቺም አለውን ይቅርታ ከመርሽ የልጆቹ እናት አራት ሳስተሻሪ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። የማን 3 ልጆች እንደ እየቀለድሽ ነው እንደ እናት? ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ በማን በጋሺ ነው። ማን ነው የሚባለው? አሳሳች ነገር እናት ተኔ በፊት ሆና ተኔ ኋላ አዳምጣለን ጠይቃት። እሺ ተኔ በፊት ነው 3 ልጆች አሉ እኮ ተኔ በፊት ነው። አዳምጪኝ ነኝ ተኔ በፊት ነው እንዴ? ታውቂያለሽ ከሱ አንቺ በፊት እንደሆነ እኔ ጥያቄ መልሽ። ተኔ በፊት ተሆነ ቋንዴ እናት ተኔ በፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? አያገባኝም። ተኔ በኋላ ተሆነ አይደለም። ዝጊ ቆይ እንዴ መልሰን እንደውልሻለን። እናት ስሚ
ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት። ወንድሞች ነው ያሉን፣ እህቶች ነው ያሉን። ጠይቂያት። አባይታቂያለሽ ማለት እኮ ነው። እንዴት ነው ያውቃለሁ? ከኔ በፊት ነው አልሽ እኮ። ስለዚህ ልጅ ተውናቷና ደግሞ ዘላኩላት። እኔ ምሳሌ ያልኩሽ ቴሌቪዥን ያገባኝም ቴሌ በኋላ ባለቤት ያለው አሳሳች ናት። ጆሮሽ ዘጎብሽ አይደለ? አሳሳች ናት። እስቲ አልሳተች ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላሽኝ እኮ አቃላልኩሽ እንዴ? ቴሌ በፊት ነው ማለት ወንዶች ናቸው ሴቶች ናቸው? ሁለት ወንድ አለ ሰይጣን ወንድ ያሳጣሽ። እኔ ምን ስሚ? እሺ ባልጋቂኝ። እኔ ምን ስሚ? እሺ ሰማሻለሁ ዴ አይ ደስ ብሎኛል ወንድሞች በመኖሬ። አንቺ በጣም ደስ የባል ነገር ታጭቋለሽ። ባለቤቴ እንደዚህ አያረግም አያረግም። ቆይ አንዴ ማሺ አሳስልሻለሁ። ሁለት ወንድሞች እወዳቸዋለሁ። ነገርኩሽ እናቴ ሁለት ወንድ ልጆች አሳስልሻለሁ። አራኩ ደግሞ ዛን ክፈሉላት እንዴ ሌላ ሶስት ልጆች አሉኝ አለች። ምን ላድርግ ታዲያ እንዴ እኔ እንትን ያልኳት እንዴ አንቺ ደግሞ ጋሼ እንደዚህ ነገር ያደርጋል። አንቺ ማልሽ እኮ ከኔ በፊት ያቃላልሽ ከኔ በፊት ያቃላል አያደርገውም። አመርሳትች ከኔ በፊት አልሽኝ አመርሳትች ነው ያደርገውም። እኔ ደግሞ አምነዋለሁ። ረጋ ወተት ነው። እኔ ወንድሞቼ ጋር መታወቅ ፈልጋለሁ። እሺ እናት ይቀር እኔም እፈልጋለሁ። በቃ እሺ መቼ ነገ ትመጫለሽ? አንቺ ማለት ነው እና ልታወቃቸው ወንድሞች አይደሉ እንጂ አንቺ ተከሽኝ ነው የምትፈልጊ? እኔ ምን ተፈጥሽ ተተወዘሽ እንደ 7000 ብር አለኝ አለች እኮ 7000 ያለታ ገና ምን የምሰጣት? እሺ አገባኝ ወንድሞቼ በእንትን ብዬ ወንድሞቼ መታጣላ ሰው ናት አያደርገውም ባለ እኔና ዶቶች ወንድሞቼ ፈልጋቸዋል። ስቀል ነው ዛሬ ተደረኩት ነገርኩሽ። ቦታ ለውጥ ተባብለን ከማን ጋር ከህሉ ጋር ተያይዘን ቦታ መለወጥ ቦታው አሪፍ ነው ብዬ መብላት ሂሳብ ቢመጣ 1975 ሳንቲም ብር እኮ ብር ሳንቲም ቀረው የለም ሳንቲም አለ እንደም ከዛ በኋላ ለሽቶት ነበርና መብላትሽ በለው ቅጥል እስከምድረስ ላስኩት። እሺ ተባብሎ ይሳው ከፈል ማከፈል እኔ ከፈልኩት። ጁስ እንጠጣ አይ ነው ጁስ 950 ብር ከ35 ሳንቲም አታሽ ዘንድ ቀርቷል እኮ እንዴ ቆይ ስንት ነው? ቆይ ያንዴ ቆይ እስኪ ይኸውልሽ ቢሉን አይተሽዋል? ቢሉን አይተሽ እኔስ ጉረኛ ጉሬ ማን ብሎሽ ጉረማ ማን ብሎሽ ሁለት ምግብ አንድ ሰላጣ ነው ያሰዘው እንዴ ሁሉ እንዴት ይመጣል? ሰው ይድብኛል። እረሪ አሳኩም እኔ ብለት ይሳቋል በቀኑ አንቺ ያልኩት በቃ ትልል ያልኩት ደግሞ በላውት አይደለም በላውት ማለት ነው። እሱ ከበላማ እሪያጠራ ማለት ነው። ሪያዱስ የሪያዱስ ብር ሪያዱን እኔ ያልናገር በላሽ እሱ ደግሞ 750 ብር 5000 በይው ደርሶ ማለት 1400 ብር ማለት ነው። አጠቃላይ 5000 ብር በይው በቃ በቀን ውስጥ እሺ ችጋራ ጉረኛ ሴት ጉረኛ ያልወድም ሴት ጉረኛ አልወድም። አረ ብሬ አረ ሴት ጉረኛ አይመቸኝም። ቀልድ እኮ አለም እኮ ነው አይመቸኝም። ልቀጥልኩት አሁን በለፊት መባትሽ ጥሩ ነው። 5000 ብር ቀልድ ነው። 5000 ብር ላንቺ ብሰጥሽስ ለኔ ቀለብሽን ብከፍልልሽስ ማነው አንቺ ያታየኝ ነው የምትሰጪኝ? እሺ ችግር አለ ብሰጥሽስ ምን ይፈታብኝ? እሺ ወዜ ጥሩ አይደለሽ? ምን ወዛለሽ አንቺ ወዛለሽ እንዴ አንቺ ዛሬ ይውላሽ ድረስልኝ ወይ ዛሬስ አሬ አሬድም ድረስ ወይ ዛሬ ተቃጠል አረ ደቦ አዋጡልኝ ማን ብር አዋጡልኝ ማን ብለ 5000 ብር አጠፋ አዋጪ እሺ ወይራም ስናዋጣልሽ አረ በዳሌ ስናዋጣ እነዚህ ወንዶች ደግሞ ከየት ይመጡ? አታም በፊቴ እነዚህ ወንዶች ደግሞ ይመጡ። እሺ ወንዶች አይደለም እነዚህ ወንዶች ከየት መጡ ደግሞ? አፌ ፍትትትል ከደይ ሳውና
ነው ይሄ ጠረጴዛ አውጣ ደንባይ አይሻ ተይበት ለደዛ በቃሽ ባለማስቲካ መሽተዋል እኮ ቤት ገባሽ። የበቀደም ብር ትፈልጋለሽ እንዴ? አብጁ ጃጀት እንዲያደርግልኝ ነው። አብጁ ጠግበሻል እንዴ? ክትፎ ነው የበላሽው? አብጁ የበቀደም ብር ትፈልጊያለሽ ነው? አሳይኝ አሹ ይሄው የበቀደም ብር ትፈልጊያለሽ? ብሩ ጠየቅሽ ፈልጊያለሽ? አዎ ፈልገዋለሁ። ጥዝለዛ ሙዝለዛ ፈልገዋለሁ ጥዝለዛ ሙዝለዛ ብዝልሰ ሙዝለዛ ሙዝለዛ አሚዮ በቃ ተይው። ከዚህ አትጫት ምትያት ወፍ ቋንቋ ሙዝለዛ አይ ሙዝለዛ ጥዝለዛ ሙዝለዛ ወይ ቋንቋ አውቀዋለሁ እኮ እኔ ምን አውቀው መሰለሽ እንዴ ጥዝለዛ ፍራንኮ ሙዝለዛ ማለት አንተ እንትና ሁለት ወር በኋላ ሰጥሻለሁ። እፈልገዋለሁ ፍራንኮ ነገ ፈልጊና አምጪልኝ። ነገ ሙዝለዛ የለዝም ዛ በቃ ሙዝለዛ ላይ አብዛኛው ዘልሰለ በቃ ተይው። ሙዝለዛ በቃ ምን የሚያረጋት አይደል የሚያረግሽ ሙዝለዛ ታውቃለህ እኮ አንቺ ዝም በይ ሙዝለዛ በስመ አብ በድንግል ትግስት ስጠኝ። አንቺ ጠዋት ፈልጓለሁ። አይ ከሁለት ወር በኋላ አሁን ልተኛ ነው ልሄድ ነው። ጠዋት ፈልጓለሁ ፈራንኪ በቃ ሙዝለዛ ይኸውልሽ ጠዋት ባሰጪኝ ይኸው ጠዋት ባሰጪኝ ነግሬሻለሁ። ከሁለት ወር በኋላ ሰጥሻለሁ። አሁን ጠዋት ፈልጓለሁ ፈራንኪ ሙዝለዛ በቃ ለለዝዛ አትሞዘለዝሽ ፍራንኩ ነው ጠዋት ነው የምፈልገው ነገርኩሽ። ጠዋት ፈልገሽ አምጪልኝ። አሁን የለዘብሰማ በቃ ችግራ ምን የሚያረግሽ እንደዚህ ፈራፊ ኮንሲችኛ አልኳት እስቲ ለምን አልኳት ነው ታፍጫት ነው ወፍቀ የምትነግሪያት ጦዝላዛው ዋ ቆይ እኔ ማራኩሽ ነው ሰርኩብሽ እንዴ እንደዚህ ቦጭ ነው አቆሽ ሊወስ ሰርኩብሽ ሁለታችሁ ነው እኔ መቼ ሰርኩብሽ እንዴ ቆይ ሙዝለዛ ወዘለዛ ማርያም ማዘላዙ ዛ እንዴ የሰማሽ ይወጋኛል ነው ሰምኩሽ እንዴ በጾም መጥተሽ በቂጥሽ ዳንስ በጾም ትዝልሽብኛለሽ። እዚህ ምን አልሽ? እውነትሽ ነው። ምንም እየወጋኝ ነው። እኔ ያልኩሽን ሰማሽ? በጾም ምድር እሱን በሰንበት ቂጥሽ ላይ አብጥሽ ትደልሽብኛለሽ። አትርከሚ። ምንም አይሰማኝም። እኔ ምንም አትርከሚ። ታንዴ ለምን ጆሮ አይሰማኝ? ምንድን ነው የሚደውሉት? ሄሎ 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 ኧረ እኔ ጆሮዬ እምቢ ብሎኛል። ራሴ ምንም አይሰማኝም። ጆሮዬ እኔ አይሰማኝም። እንዴት አበላሽሽ አቆሽ ምንም እስቲ ምንም ታውቂው ኦኬ ዛሬ አለኩ